Hey guys, day nachu. Zari, we have finished finals and clearance nasr. So spend the day with me. Guys, gana እየገባው ነው ደግቢ ግን ኦሬዲ ደከም ብሎኛል. I have no energy. ቀኑ ሙሉ እንደሙሉ ሳስበው ደግሞ ያመመኝ ነው ገና. This is the clearance ወረቀት አንድ ቦታ ብቻ ነው ያስፈረምኩት እስካሁን. like 5 ቦታ 4 ቦታ ይቀረኛል. First stop ወደ book store ባሉ ምሳው ባልወጡ ምሳውጥ ሁሉ ምሳውጥ ምሳውጡ ቡክስቶር ምሳውጡ ሸቱም የለም አድበዛች ጣን መስጠላኝ ይሄ ቀን ገና ከዶር ምቃው ማጣት ራሱ አንድ ትልቅ ራስ ምታት አድሬበት ለማላቆሎሽ ወጣቹ ማለት ዘጋጅሽ ኤኬሉሲ እስቲ በ2018 የተማርሽው ሌሰን ከዚህ ግቢ ንገሪ። ምን ማለት ነው? ምን የተማርሽው ነገር የለ? ምን ማለት ነው? ጭንቀትና ስቃይ ትምህርት ማለት ነው። ትምህርት አንድ እስቲ ንገሪኝ ከተማርሽው የዚህ ዓመት ከተማርሽው ምን ትያለሽ? ትምህርቱ ምን አይነት አንዳንድ በጣም ክፉ አስተማሪዎች እንዳሉ ተምረናል። በእምነት ይሄን ቪዲዮ መቼም እንደማያዩት ተስፋ እናደርጋለን። በጣም ችግር ነው እሱ የድጋሚ ከመጣ አሁን ራሱ ቆይ በሰላም እንገላገለው ቆይ ውጤታችንን እስከሚያስገባ ድረስ እንጂ ጋይስ 2 ሰዓት ከሩብ ይገባል ማለት ነው። 6 ተኩል ላይ ጨርሰን እረፍት አይሰጠንም። እረፍት የለም። ያሳምራችሁ ይቀራል እረፍት ቁጭ ብላችሁ ስኬሌተር እስከምትሆኑ እንዲያላችሁ ተማሩ። 10 ሰዓት ቤስተመንስ ደስ ይላል። አይጨርስም ስንወጣ ይናደዳል ራሱ ደግሞ ትልቅ ሰው ምናምን እንኳን አይደለም። ይሄ እንደዚህ ከሆነ እንትን የሚሉት በጣም ያረጁ ሰዎች ልጆች ናቸው። እኛን የሚያክለው ልጁ ማለት በጣም ጥንት ነው ወጣት ነው እና አይተከለ 30 ቤት ነው ይገባል ብላችሁ ነው ያላቀሙ ነው 30 ቤት ይገባል ይመስለኛል 20 ቤት ነው አይ ቲንክ እና በቃ ለማስተማር ያለው ዴዲኬሽን እና ፍቅር ይለያል። ሌሎች አስተማሪዎች ነው ወራስ መልካቸው ጠፍቶብኛል እንዴ ከባዮቲክስ ውጭ ማናቸው ጃቫ ሲግናል ነው ያስተማራል ሁለት ኮርስ እንዲሁም ኮምፒቲሽናልም እኛ እድለኞች ነው እንጂ ኮምፒቲሽናልም ያስተምራል እኮ ነበር። አስቢው በተከታታይ 3 ሴሚስተር ሲያስተምር ነው ሱይ እኔ አለቅስ ነበር የፈተና ሰሞን የነበረው ጭንቀት ምን አላቅም ለማስስካንስ የሚባል ሰው በግልጽ ተወረዱ ወደሮች ማሃል ጋይስ እንትን ነበር ለወራይ ነበር ወርክሾፕ ሰርተናል። መጋዝ ገዝግዘናል። የማይረሳ ታሪክ ገዝግዘናል። በይደናል፣ ሞርደናል፣ ሚስማር ሰርተናል። የሆነ ነገር እየፈሰሰብን ተጨማልቀን ስትደረስ በሄቴ ሚስተር ብዙ ነገር አሳልፈናል በስቃይ ዙሪያ እና አሁን ይሄው ጨረስን አለ ጨረስን ኡፎይ ስንል ፍሪላንስ የሶስተኛ ቀናችን ነው። ይሄው በቃ እኔ ዛሬ ራሱ እኔ የምንጨርስ ይመስለኛል በእኔ ሰዎች አያያዝ ይሄው ምሳ ሁሉ አንድ ላይ ተያይዘው ምሳ ደግሞ ምሳ ምጥታ ምሳ ደግሞ ኢትዮጵያ ላይ ያሉት ስለጎች አሉ አይደለ የሚያረቁት እነሱ ናቸው። ለአንድ ሰው ለመምታት ማለት ነው መከራ በዛ ላይ የሉም ለማስመታት ስንመክ እግዚአብሔር መሳሳት መጥቶ 5 ተኩል ሲል መጣ 5 ተኩል ረፋ ላይ እኔ እኮ የመጣሁት 5 ከሩብ ነው። 5 ከሩብ ሲሄድ ምሳ ካሜራና 5 ከሩብ ሰው ይበላው 5 ከሩብ ጋይስ ከዛ እዚህም ስንሄድ እዛም ስንሄድ ምሳ ተሳስሮ ቁጭ ደግሞ ምን የሚሉት ነገር አለ እንትና ካልፈረመ ይሄኛው አይፈርም እንትና ካልፈረመ ኦር
ኦርደሩ ምን ይሰራል? ከዛ ሁሉም አይነት 6-7 ቦታ ነው የምናስፈርመው። በቃ አንድ ቦታ ካስፈርም እዛም ስሜት ስቶር አድቫይዘር ስኔድ የለም። እዛም ዶር ምግብ የሉ፣ ካፌም የሉ፣ ፕሮክተሮችም የሉ፣ ማንም የለም። ተያይዛ ከዛኛ ወደ ቤት ሄድን። ዛሬ ተዛ ስንበላ አንድ ያሉት ቡክ ስቶሮች ናቸው እነሱ ባንዴ ምሳ ወጥት ባንዴ ከዛ የኛ አድቫይዘር ኖዌር ቱ ቢሲ በሚል ከላይ ሲንክ አድቫይዘር ራሱ ያለኝ አይመስለኝም። በስ ከዛ ቅርብ ጊዜ ድረስ አድቫይዘር ያለን አይመስለኝም ነበር። ሲጀምር ምን ስራ ነው የሚሰራው? እና አይ ቲንክ በእምነት ነው የሚመስለኝ አድቫይዘር ለመናገር በእምነት ቢሆን ግን አሪፍ ነበረ። ለምሳሌ ሁሌ ይገኛል። በጊዜው የሚሰራውን ስራ ጠንቅቆ ነው የሚያውቀው። ከዚህ ሰዓት ይለናል ይገኛል። እነዚህ ቤት አይጀላጀሉ ለስራ ሲሆን ይሄን እኮ ትምህርት ቢሆን እኮ ይበቃል እኮ። እና ደግሞ ኦርደር የሚሉት ነገር እኔ በጣም ያስጠላኝ። እንትና ካልፈረመ እንትና አልፈረምም። በቃ አንዱ ካላገኘን አንዱ ጋር ነው እኛ የምንሄደው። ከዛ ታጋስ ምን እንትና ካልፈረመ እንትና የለማ በቃ ጠብቁት እሱ። ከዛ በቃ ሙሉ ይባክናል ቀናቸው። ደግሞ ምን መላላስ ያስፈልጋል። እኔ አሁን ገና ዶሮ ብራሱ ልሄድ ነው 4 ኪሎ 5 ኪሎ 4 ኪሎ አርባ ግቢ እንሄዳለን። ከዛ በኋላ እንመለሳለን። እዚህ ማህተብ ለማስመጣት ከዛ በኋላ አዛኛው ዶር ምግብ እንሄዳለን። ካፌ እኔ 4 ኪሎ ሄዳለሁ ዶር ቤት። ከዛ በኋላ ዶር ቤት ፕሮክተር አስመጥቼ ከዛ በኋላ እመለሳለሁ 5 ኪሎ። ከዛ ዲኑ ጋር አስመጣለን። ከዛ መተን እዚህኛው ግቢ ደግሞ ሬጅስተር እንስራለን። ይሄ ነው እኔ ከዛ 4 ኪሎ ወጣለሁ። ከዚህ ሁሉ በኋላ ደቃላ ማለት 4 ኪሎ ወጣለሁ። እኔ ዛሬ በህይወት ሞት አይመስለኝም። ትክክለሽ ዛሬ አይካንት እኔ ይሄ ሁሉ በአንድ ቀን አያልቅም። ይሄ ሁሉ በአንድ ቀን የሚያልቅ ነገር አይደለም። ለስዌ በአንድ ቀን የሚያልቅ ነገር አይደለም። አንቺ ምግባችን ስናወራ ያላችሁ ምግባችን አዘን እንቁም እንደዛ ገኝ እሺ ቢያንስ ፀሐይ ባይሆን በቃ እንደዚህ ደመና ብቻ ቢሆን እኔ እኮ ማለት ነው ከቤት መጥቼ እዚህ ስደርስ ላበላኩኛል ነው ሪጀክቶኛል። ቤት መጣ ገና ወይታ ቦታ ሳልሄድ ማለት ደክሞኛል። እኔ ታታ ቦታ አይደከመኝ ገና መሄድ የታስችላ ነገር ያኩ ነበር። እኔ ግን ባላይበት አልፈልግም። እኔ ምን አልፈልግም። ግን አንዳችሁ ደግሞ ባይኖሩስ አሁን የፍሬ ወጥቶ ቢወጣስ ማዘር ሳይመጣ እንትን ነበር ግን ቢያንስ ማለት ከሩቹ ጋር ለስማማት እኔ ዕቃ ስለማወጣ አረፍ ጸልዩልን። ሲጨርስ ዛሬ ጸልዩልን፣ እውነት ጸልዩልን። እኔ አልችልም። በቃ መድከማችን እንደሆነ አይቀር መድከማችን ለመግባትም ለመውጣትም መከራ ነው። ደግሞ አልፈልግም መግባት አልፈልግም። አስወጡ አናስወጣም ነው ምን ይሰራል? እንግዲህ ለቀጣ መውጣታችን አይቀርም። እንግዲህ ተቀብለውናል። ቡክ ስቶር ያው አስቀምጠውናል። ደግሞ ቡክ ስቶር ብቻ ነው የተሰራው እስካሁን። አንድ ሌላ ፊርማ ማስፈረምኩ በስንት መከራ ጋይስ። አሁን ወደ 4 ኪሎ እየወረድኩ ነው። ኦ ጋድ
የመጨረሻ ፊርማ 4 ኪሎ የመጨረሻ ፊርማ ማስፈር ነው። ከአሁን ደግሞ ወደ 5 ኪሎ ልሄድ ነው። መሰቃየት ነው ዛሬ ብቻ 5 ኪሎ ሄጄ አንድ ፊርማ ነው የሚቀረኝ። እሱን አስፈርሜ ሬጅስተር አስረክቤ ከዛ በቃ አለቀ። አሁን ስንት ሰዓት ነው? 10 ሰዓት ሊሆን ነው። ያ ሜዳውን ላሳያችሁ። ዲስስ ፉትቦል ሜዳ። ጉዞ ወደ 5 ኪሎ። ተመስገን። አሁን ይህንን ሬጅስትራር ለማስረከብ እየሄድኩኝ ነው። አስረክቤ ተመስገን እገላገል። ቅዱስ ፍሪደም ፍሪደም ፍሪደም። በኢየሱስ 10 ሰዓት ከ40 ነው ጋይስ ጨረስኩት። 10 ሰዓት ከ40 ውጤት አይቼ የወጣው አንድ ትምህርት ጋይስ ወደፊት ነው የመጣው ወጣው። I am treating myself. አይስክሪም ስጣፍጥ ቫኒላ ኢዝ ማይ ፌቨሪት። ከዛ ስትሮበሪ። ድሮ ስትሮበሪ ብቻ ነበር የምበላው ህፃን እያለሁ። ከዛ ከንሳ በኋላ ወደ ቫኒላ ተቀየርኩኝ ማለት ነው። ከታች እንዳለ ስትሮበሪ ነው። ቸኮሌትም ነበረ ግን I'm not really a fan of chocolate ice cream. I'm not really a fan of በአጠቃላይ ቸኮሌት ማለት የሆነ ለአይነት ነገር ነው የሚመቸኝ። የሆነ ፍሌቨሩ ይመቸኛል። ለምሳሌ ቸኮሌት ፍሌቨር ኬክ፣ ቸኮሌት ኬክ ምናምን ይመቸኛል። ግን ቸኮሌት ራሱ እና ቸኮሌት አይስክሪም ራሱ በጣም ሳወር ነው ፎር ማይ ቴስት እና ስለሚመረኝ ብዙ አይመቸኝም። አይስክሪም ስዊት ነው የምወደው ነው። ወይ ደግሞ ቫኒላ ራሴን ማቀዝቀዝ አለብኝ ከዛሬው ሩጫ በኋላ ጋይስ። ራሴን በጣም ማቀዝቀዝ አለብኝ። ፀሐዩ በፀሐይ ነው እንግዲህ ከቀኑ ከጧት 4 ሰዓት ጀምሮ እስከ አሁን 11 ሰዓት ነው። ከ4 ሰዓት እስከ 11 ሰዓት ምንም ረፍት አልነበረኝም ኤክሰፕት ያ ምሳ ልንበላበት ተቀምንበት በስተቀር ማለት ነውና ገና ደግሞ አሁን 4 ኪሎ ወርዳለሁ። ከዛ በፊት አይስክሪም ልብላ ብዬ ነው እንጂ 4 ኪሎ ወርጄ ነው ቀይ ልጅ ወደ ቤት የሚሄደውና it's tough out here። ከዛ ይሄን ግቢ ላለማየት ለአንዴና ለመጨረሻ ጊዜ ማቴ መለሳለሁ። ቆጣ አልኩ ተመራቂ መስልኩ እንደዚህ ሳወራ መለሳለሁ እንጂ ለቀጣይ ዓመት ለ3 ወር ነው ማለት ይሄን ግቢ ለ3 ወር 3 months of peace you know። እና ውጤቴን ደግሞ አየውና 2 ወር ታየው። they were good. I'm so proud of myself። በተለይ ሁለተኛውን ያየሁትን ትምህርት ሙሉ ለሙሉ ተግቼ በጣም ነበረ እሱ ትምህርት የጠናሁትና I'm so proud of myself ባመጣሁት ውጤት ያ
አንበሳ ግቢ ነኝ ባይዘው ጋይስ አንበሳ ግቢ ነኝ ግን አሁን አንበሳ ግቢ አይደለም ማለት ቴራር ነው አንበሳ ሲር apparently it's just a ግቢ ግን አይስክሪም አለው እና አይስክሪም ለመብላት ነው እዚህ ምን መጣው ብዙ ጊዜና ኮኩን አለ ፊት ለፊት ኮኩን ለመብላት ነው የምመጣው Oh my god, I'm slurping here. Guys. Love Island ያየው ነው. If any of you are watching Love Island, እናውራበት ዛሬ ካሳ አሞሬ መጀመሪያ ቀን ነበረ. Guys, this episode was the best episode so far እስከዛሬ እስካሁን ካየናቸው ከ17ኛ ኤፒሶድ ነው ዛሬና this one was the best. I mean ካሳ ብዙ ጊዜ ያው ሜሲ ነው of course ግን this one was በጣም ሜሲ and I think ደግሞ ቀጣይ ኤፒሶድ more ሜሲ ይሆናል I love you in part I love the biscuit እና the girls should know how the boys are behaving ካሳ ሲሄዱ the boys በቃ ታስሮ ለተፈታ ጥጃ ነው የሆኑት ታስሮ ለተፈታ ጥጃ oh my god it's gonna be messy ቀጣይ ኤፒሶድ ደግሞ ሞሪ ሜሲ ነው የሚሆነው I just know it ክረምት ነው I'm seeing my series I'm reading my books guys ገና ብዙ ቪዲዮዎች ሰራላችኋለሁ reading vlogs everything which are my hobbies you will see my hobbies አሁን ፈተና ላይ ምናምን ስለነበርኩኝ በአጠቃላይ በጋሌ ቪዲዮ መስራት is very stressful cause ትምህርት አለ ፈተና አለ ጥናት አለ ኤዲት ለማድረግ ራሱ ጊዜ የለኝም ነበር አሁን ግን ክረምት ስለሆነ በቃ እንደፈለጋችሁ ብዙ ቪዲዮ ሰራላችኋለሁ እኔ ነኝ በርግጥ የምፈልገው እናንተ እየፈለጋችሁ አይደለም ሳሳያችሁ so yeah አሁን ጉዞ ወደ 4 ኪሎ ጋይስ ቪዲዮውን ሳልጨርስላችሁ ልተኛ ነበረ ለማንኛውም ቤት ገብተናል እንደምታዩት ኦሬዲ አልጌ ውስጥ ነኝ I love it here እና ልተኛ ነው so thank you for spending the day with me በጣም ደክሞኛል እንዳያችሁት ሙሉ ቀኑን እግሬ ሲቀጥን ነበረ የዋልኩት ሙሉ ቀኑን ስሽከረከር ነበረ so በጣም ደክሞኛል ልተኛ ነው ደህና ደሩ ላይክ ሼር ሰብስክራይብ አድርጉ thank you for spending the day with me ሰርዲር done peace out